ከልብ ነው የማመሰግነው። በቃ ሁሌም ከበሬልኝ ክፉ ነገር አይንካሽ የኔ እህት ሀዩዬም በቃ ለኔ ያላደረግሽው። የት ነው የምትኖረው አሁን? አሁን እኔ ራስ አልኬማ የሚባል ቦታ ነው የምኖረው። እንዴ ዱባይ ነው? አዎ ዱባይ ነው ያለሁት። እኔ እኮ ሳውዲ ነበር የሚመስለኝ። ዱባይ ነው ያለሁት። ራስ አልኬማ የሚባል ቦታ ነው ያለሁት። እንትን የትዳር አለ? አዎ ትዳርም አለ ልጅም አለ። የት ነው የሚኖሩት ልጆች? እዚህ ነው የሚኖሩት? አይ አይደለም፣ ልጄ ኢትዮጵያ ናት። ሚስቴ ደግሞ ያው እዚህ የማዳም ቅመም ናት። እሷ ናት ያመጣችኝ እዚህ የማዳም ቅመም ናት። ስንት ነው ደሞዝ የሚከፈልህ አንተ? እኔ 1200 ብር ነው እዚህ ሀገር የሚከፈለን። የታወቀ ነው የወንድ ደሞዝ። የእኛ ግን የተሻለ ተብሎ አሁን እዚህ ባለፈው በቅርብ ከ1 ወር ነው ከ2 ወር በፊት የሆነ ቦሳችን መጥቶ በቃ እናንተ ለጥረታችሁ ምናምን ብሎ ለእኔ 2000 ብር አስገብቶልኛል ማለት ነው። አሁን በቅርብ በቃ እንትን ይሄ ነው እንትን ነው። ስለዚህ እንዴት መሰለህ አሁን ይሄ 25,000 ድርሃም 2 ሞተር ብስክሌት መግዛት ያስችላል። እና ይሄ 2 ሞተር ብስክሌት ደግሞ እኛ ድርጅት ላይ መልሰህ ብታስገባው በወር 2,000 ድርሃም አካባቢ ከ1,600 እስከ 2,000 ድርሃም። ይሄ ሎ ሲዝን እና ሀይ ሲዝን የሚባል አለ። ሎ ሲዝን ማለት ይሄ ስራ የማይኖርበት በጣም ኃይለኛ ሙቀት የሚኖርበት አካባቢ እና ቱሪስት የሚመጣበት። አሁን ዋና ፕሮጀክታችን ስንጀምረው እንትን እናደርጋለን። ሀይ ከፍተኛ የሆነ እንትን አለ። አሁን የባለሀብቶች አብረው እንዲሰሩ መኪና እየገዙ እያስገቡ መኪና እና ሞተር ልክ እንደ አማዞን እና እንደ አሊባባ አይነት ማርኬት ነው እየገነባን ያለ ነው። እና ያኔ ባለሀብቶች መኪና እና ሞተር ብስክሌት እየገዙ እንዲያስገቡ ሲስተም እንከፍታለን። እና ለዛ ፕሮጀክት 2 ሞተር ብስክሌት ብትገዛ ከ1,600 እስከ 2,000 ድርሃም በወር ቋሚ ገቢ ማግኘት ያስችላል። አሁን የምንሰጠህ 1 ሚሊዮን ብር ወይም 25,000 ድርሃም ማለት ነው። እንደዛ አደርጋለሁ። እንደዚህም ማድረግ እንደዚህም ማድረግ ትችላለህ። ከዛ ውጪ አሁን የምትሰራበት ድርጅት የስራ ክፍተት የማይፈጠርበት ከሆነ አሁን እየሰራህበት ያለ ድርጅት አንተ በመውጣትህ የስራ ክፍተት የማይፈጠርበት ከሆነ እኔ ድርጅት ውስጥ ስራ ማመቻችልሃለሁ። ከ2,000 እስከ 3,000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ። ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2,000 ድርሃም ደሞዝ ግን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ እንደዛ በልዩ ነገር የተገኘ አጥፍተህ ከመጣህ አይቀናህም፣ አይሳናም። በእኔ ቦታ ሰው መተካት እችላለሁ። በቃ መተካት ልክ እንዳንተ አሁን ያንተን 2,000 የጨመረልህ በስራ ደስ ስላለው። ከዛ ውጪ አንተ እንትን ማለት ትችላለህ። ኦርደር አሬንጅመንት እኛ ጋር መስራት ስለምትችል ኦርደር የሚወጡ ትዕዛዞችን አሁን የእኛ ልክ እንደ አማዞን እንደ ሼን ሰፕላይ ልናደርግ ስለሆነ ፕሮዳክቶችን እነሱን ማሸግ፣ ኦርደር አሬንጅ ማድረግ በጣም ብዙ ስራዎች ስለሚኖሩ ያኔ አብረን ትሰራለህ። አሪፍ ደሞዝ ይኖርሃል። ግን ምን እፈልጋለሁ የሚለወጥ ቤተሰቡን የሚረዳ ዝም ብሎ ያገኘውን የሚያወጣ ገንዘቡን የሚበትን ሳይሆን ነገ እዚህ ነበርኩኝ ከሌ ጋር ሰርቼ ጥሩ ቦታ ደረስኩ ብሎ የሚያኮራ ሰው እፈልጋለሁ። ዝም ብሎ ያየው ሰው ሲለብስ ሲያይ የሚለብስ ሰው ሲጠጣ ሲያይ የሚጠጣ ሰው አልወድም። በዚህ ተማመንብኝ። እኔ እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለእኔ የከፈለችውን መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ ትስሩላል እና እሷ ካላትም ላይ ከሌላትም ላይ ተበድራ ነው ያመጣችው። ሌላ እዚህ ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን 1,500 ድርሃም ነው ከኪሴ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምዳ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ
አሁን ኪሴ ላይ 1500 ድርሃም ነበረች አለች። እኔ ምን ማለት እንዳለብኝ አላውቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። እዚህ ይህንንም ስጀምር የሚገርማሽ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነው በቃ ይህንንም ስሰራ ይህንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተው በውስጥ እየመጣች ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይ ብላይ ተቀምጣ በኢሞ ማለት ለእኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንድታውቃላችሁ አላህ ነው የሚያቀብኝ ማለት ነው። የምን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደ ሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማልመው። ሁሌም እሷ ጋር ሳወራ በቃ በዚህ ነገር ሞራሌ እንደሚነካ እያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው። አንቺን እያሸቀልኩኝ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለእኔ ማለት ምን እንደምላችሁ አላውቅም። እኔ ምንም ነገር አድርጌላት አላውቅም። ምንም ነገር ማለት ነው እሷ ላይ ለእኔ ካደረገችልኝ አንጻር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታው ያደረገች ትልቁ እንትን ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ለአንቺ ክብር አለኝ። በቃ ሁሌም እወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና ነሽ። እና ሚስት የሚያመሰግን በነገራችን ላይ